በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን አባላት ሁላችሁ እንኳን ለእናታችን ለእምነ ቅድስት ክርስቶስ ሰምራ ምሕረት ለተቀበለችበት ዕለት አደረሳችሁ እላለሁ። እናታችን ቅድስት ክርስቶስ ሰምራ የተወለደችበት በሸዋ ክፍለ ሀገር ቡልጋ በሚባል አውራጃ ልዩ ስሙ ቅድስኬ ይባላል። አባቷ ደረሳኔ እናቷ እሌኒ ይባላሉ። እናታችን ቅድስት ክርስቶስ ሰምራን ለትምህርት እንደደረሰች ትምህርት ቤት አስገብቷት ዕውቀት እንድትቀስም ቤተክርስቲያን መሄዳ የቤተክርስቲያንን ትምህርት እንድትማር አደረጓት። በኋላ አካለ መጠኗ ለጋብቻ ሲደርስ ሰምረ ጊዮርጊስ ለሚባል ደግ ሰው ክርስቲያን ሰው ዳሯት። ከሰምረ ጊዮርጊስ ጋር ሆና ቅድስት ክርስቶስ ሰምራ በትዳር ውስጥ 12 ልጆች ወልዳለች። 10 ወንዶች 2 ሴቶች ናቸው። እናታችን ቅድስት ክርስቶስ ሰምራ በትዳር ሕይወት ውስጥ እያለች የቅዱስ ሚካኤልን ዝክር ትዘክር ነበር። የቅዱስ ሚካኤልን ዝክር እየዘከረች ሳለ ካህናቱን የአካባቢው ምእመናን ሁሉ ስለ ቅዱስ ሚካኤል ብላ ስለምትዘክርና ሲበሉ ሲጠጡ እዛው የሚበሉት የሚጠጡት እያሉ ቅዱስ ሚካኤል 3 ሰርከ ህብስት ከሰማይ ይዞ ይመጣና ለክርስቶስ ሰምራ ይሰጣታል። ይህን ካደረገ በኋላ ሰማያዊ ህብስት ስለሆነ ያንን ስትመገብ ኃይለ መንፈስ ቅዱስ አደረባት። ከዛም ቅዱስ ሚካኤል በሱ ስም ማለት በቅዱስ ሚካኤል ስም ቤተክርስቲያን እንድታንጽና እንድታገለግል እንድታስቀድስ አድርጓታል። በኋላም በአጼ ገብረ መስቀል ዘመነ መንግስት ነውና ጊዜው አጼ ገብረ መስቀል ቅድስናዋን፣ ንጽህናዋን፣ ትጋቷን፣ ጸሎተኛ መሆኗን፣ የእግዚአብሔር ሰው መሆኗን ስላዩ 270 የሚያክሉ አርድእት አገልጋዮች ሰጥተዋት እነዚህ 272ቱ አገልጋዮች ይራዷት የቅዱስ ሚካኤልንም ዝክር ይዘክሩ ነበረ። አንድ ጊዜ ታዲያ ከመሃል ከነዚህ ከአገልጋዮቹ አንዷ ላይ መንፈሳዊ ሰይጣን አድሮባት እናታችን ቅድስት ክርስቶስ ሰምራን አሳዘነቻት። ቅድስት ክርስቶስ ሰምራ ደግሞ አዘነችባት። በዚህ ምክንያት ያቺ አገልጋይ ሞተች። ከዛ በኋላ እንደገና መለስ ብላ ወደ ፈጣሪዋ ችን አገልጋይ ማርልኝ፣ ባዝንባትም አንተ ሩህሩህ አምላክ ስለሆንክ እባክህ ከሙት አስነሳልኝ ብላ ብትለምነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያችን ያረፈችውን አገልጋዩን አስነሳላት። እንግዲህ እቤት ሆኜ ከምእመናን ጋር እያለው ከልጆች ጋር እያለው ከሰባ ዓለም ጋር እያለው እንዲህ ከሰማኝ ተለይቼማ እሱም ብለምነው ምን ያደርግልኛል ብላ ተመስጣ ልጆቿን፣ ሀብቷን፣ ንብረቷን ትታ ያችን ከሙት የተነሳችላትን አገልጋዩና ሕፃኑን አዝላ አገልጋዩ አዝላላት ምነና ጀመረች። የምነነችውም ለመጀመሪያ ጊዜ በደብረ ሊባኖስ ሴቶች ገዳም ነው። እዛ እንደደረሰችም ትጋቷን፣ ጸሎቷን፣ ስግደቷን ስትቀጥል ሕፃኑ ያለቅሳል። ያቺ አገልጋዩ አዝል አቅፋው ነይ ፍጥረተ እግዚአብሔር ነው ብላ ጡት ታጠጣዋለች። ወተት ከጡቷ ይጠባል። ዲያለች ወደ እግዚአብሔር ስትለምን እግዚአብሔርን ወደ እግዚአብሔር ስትጸልይ ተጋድሎዋን ስትፈጽም ቅዱስ ሚካኤል ያንን ሕፃን ይዞ ወደ ሰማይ ሄዶ ከነ ቂርቆስ ጋር ደባለቀው ይላል ገድሏና። ከዚህ በኋላ ቅዱስ ሚካኤል ትጋቷን አይቶ ቦታሽ እዚህ አይደለም ብሎ ወደ ጣና ባህር አሁን እናታችን እመቤታችን ቅድስት ድንግል ማርያም በስደቷ ዘመን የተቀመጠችበት 3 ወር ከ10 ቀን ጣና ቂርቆስ አምጥቶ እዛ ያደርሳታል ቅዱስ ሚካኤል። ከዛ በኋላ እናታችን ቅድስት ክርስቶስ ሰምራ ተጋድሎዋን ቀጠለች ማለት ነው። በባህር ላይ ሆና 12 ዓመት ሙሉ ወደ እግዚአብሔር ስትጸልይም ደግሞ
ቁማ ነው። ቁማም ደግሞ ይሄ ብቻ አይደለም። ከፊቷ 3 ጦር፣ ከኋላ 3 ጦር፣ ከጎን 3 ጦር፣ ከቀኝ 3 ጦር አድርጋ ወደዚህ ስትወድቅ ይሄኛው ጦር እንዲወጋት፣ ወደ ኋላ ደገፍ ስትል ያኛው ጦር ሲወጋት፣ ወደ ቀኝ ወደ ግራ ስትል ጦሩ ሲወጋጋት ውስጡ ሰውነቷ ተበሳስቶ በውስጧ አሳ መመላለሻ እስኪሆን ድረስ ክርስቶስን እየተማጸነች በባህር ውስጥ ስትጸልይ ኖራለች። 12 ዓመት ሙሉ ስትጸልይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ነቢያትን አስከትሎ እመቤታችንንም ይዞ መጥቶ ያነጋግራት ነበር። ታዲያ አንድ ጊዜ ምን አሰበች እናታችን ቅድስት ክርስቶስ ሰምራ? የሰው ልጆች መከራ ይታያታል፣ ስተታቸው ይታያታል፣ በደላቸው ይታያታል። ብቃት ደረጃ ስለደረሰች፣ ቅድስት ስለሆነች፣ ንጽሕት ስለሆነች፣ ከእግዚአብሔር ጋር መነጋገር ስለደረሰች ጌታ ሆይ እባክህ የሰው ልጆች ሁሉ ከበደል ከኃጢአት እንዲርቁ ኃጢአት የሚያሰራቸውን በደል የሚያሰራቸውን ሳጥናኤልን ብትምረው እኮ የሰው ልጅ እፎይ ይላል ያርፋል ብላ አሰበችና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ጠየቀችው። ድንግል ማርያምን ይዞ ነውና የመጣው። ወዳጄ ክርስቶስ ሰምራ ሆይ ካንቺ በፊትም ያሉ ቅዱሳን ካንቺ በኋላም የሚነሱ ቅዱሳት የማይለምኑትን ያለመኑትን ልመና ለመንሽኝ። እኔ አንቺን ልመና ቸል አልልም፣ ነገር ግን ሲሞክሪ እሱ እምቢተኛ ነው አላት። ሲልሞክር በላ ከጌታ ፈቃድ አግኝታ ቅዱስ ሚካኤል አደራ ተሰጥቶት እናታችን ቅድስት ክርስቶስ ሰምራን እየጠበቀ ወደ ሲኦል ሄዱ ይላል። ሲኦል አፋፍ ሲደርሱ ሳጥናኤል ብላ ተጣራች። በነገስኩበት ከተማ በገዥነቴ ከተማ ማን ነው ደፍሮ የሚጠራኝ ብሎ ሲያይ ክርስቶስ ሰምራ ናት። አንቺንማ ያለሽበት ጣና ድረስ መጥቼ በፈትንሽ ያሸነፍሽኝ ጠላቴ አይደለሽ ብሎ ይዞ ወደ ሲኦል ወረደ ይላል። ከዛ ቅዱስ ሚካኤል ይዟት ሰይጣን ጎትቶ ሲወስዳት ወደ ሲኦል ቅዱስ ሚካኤል ተከትሎ ሳጥናኤልን አስጥሎ እናታችን ቅድስት ክርስቶስ ሰምራ ይዞ ሲወጣ በሲኦል ያሉ ነፍሳት እናታችን ቅድስት ክርስቶስ ሰምራ ክንፏ ላይ ሰውነቷ ላይ ልብሷ ላይ ተንጠላጥለው ከሲኦል ወጡ። ከዛም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሄደች ይላል። ይሄም ደብረ ጓንኩት ደብረ ምሕረት የምትባል እሷ ተጋድሎ ያደረገችበት ረፍቷ በሆነበት ቃል ኪዳን በተቀበለችበት ስፍራ ነው ይሄ ሁሉ የሆነው። እዛም እየጸለየት ጌታችን እውነት ፈራጅ አንተነ፣ ድንቅ ፈራጅ አንተነ፣ ማትሳሳት አንተነ እያለች አመሰገነችው። ጌታችን ኢየሱስ ክርስቶስም መጥቶ ክርስቶስ ሰምራ ሆይ ወዳጄ ሆይ ምርኮን ማድረግሽ ትንሽ ምርኮ አገኘሽ አላት። አዎ ባንተ ፈቃድ ባንተ ቸርነት ምርኮ ማርኬ መጥቻለሁ። አንተ ቅን ፈራጅ ነህ፣ አንተ ደግ ንጉስ ነህ ብላ እግዚአብሔርን አመሰገነች ይላል። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናታችን ለምነ ቅድስት ክርስቶስ ሰምራ እዚህ ቦታሽ ድረስ መጥቶ የጸለየ ቦታሽን የረገጠ የተማጸነ ሁሉ ሲኦልን አያይብሽም ብሎ ለመላው ዓለም የሚሆን ቃል ኪዳን ሰጥቷታልና ይህ ቃል ኪዳን የተፈጸመው የተገባላት ግንቦት 12 ዛሬ ነው ማለት ነው። እና የእናታችን የቅድስት ክርስቶስ ሰምራ ረዴቷ፣ በረከቷ፣ ጣዕሟ፣ ፍቅሯ፣ አማላጅነቷ በሁላችን ላይ ይኑር እላለሁ። አመሰግናለሁ። ሁላችሁ የእናታችን የቅድስት ክርስቶስ ሰምራ ረዴቷ ይድረሳችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።